ሰላም እንዴት ናችሁ ቤተሰቦቻችን? ያው እኔ እንደምታውቁኝ በእንደዚህ አይነት ቪዲዮ መጥቻ አላቅም፣ ግን ያለው ነገር ለሁላችሁም ይቅርታ ለመጠየቅ ነው የመጣሁት። ያው በእውቀትም ባለማወቅም አንዳንድ ነገሮች ያጠፋው ጥፋት ሊኖርብኝ ይችላል። ያው የሰው ልጅ ነኝና እኔ ትክክል ነኝ ብዬ የማምነው ግን ለኔ የማይታይ ችግር ሊኖር ይችላል እና በኔ በጣም ብዙ የደበራችሁ ሰዎች ካላችሁ፣ ተቀየማችሁ ካላችሁ፣ በዙሪያችን ያላችሁ ነገር በጣም ይቅርታ ከወዲሁ ማለት ፈልጋለሁ እና ያለኝን ችግር ያጠፋሁትን ነገር ታርሜ አስተካክዬ ወደ ድሮ ህይወቴ ለመመለስ አስቤያለሁ። ከፈጣሪ ጋር ሁሉ ነገር እንዲሳካልኝ ያለውን ነገር እናያለን። እስኪ ያው እንደምታውቁት አንዳንድ ስጦታዎችም ይዣለሁ። ከኔ ጋር ወንድሞችም ጓደኞችም አሉ እና ሰላም ውድ ቤተሰቦቻችን፣ እንግዲህ በሁለታቸው መካከል የነበረውን ውዝግብ አይታችኋል። የነበረው አለመግባባት ነበረ። አሁን ግን ሁሉም ነገር ተፈትቶ ወደ ማጠቃለያው ደርሷል። ማለትም ሁለቱ ተስማምተው ችግሮቻቸውን ፈትተው የሚግባቡበትን መንገድ አመቻችተናል። ካሁን በፊት በተለያዩ ሰዎች ሲሸመገሉ ቆይተዋል። አሁን ግን የመጨረሻ ንግግራቸውን አድርገው ህይወታቸውን የሚቀጥሉበትን መንገድ እንትን እንላለን አስተካክሏል። እኛም እንግዲህ አስተካክለን እንግዲህ ቤተሰቦቻችን ይሄንን ነገር ታውቃላችሁ፣ የሁለታቸውን ጉዳይ በደንብ ታውቃላችሁ። ብዙ ሽማግሌዎች ሄደው ብዙ ሽምግልና የተደረገበት ህይወት ነው። እነዚህ ሰዎች ብዙ ጣውረድን አሳልፈዋል። እናንተም ተመልካቾቻቸው የምትናደሩበትን መንገድ ይኖራል። ይሄን ነገር ያው ህይወት እስከሆነ ድረስ የሚያጋጥም ነገር አለ። ነገር ግን ዛሬ ሁሉም ነገር ተቋጭቶ ሁለቱ ተገናኝተው ችግራቸውን ፈተው ቀጣይ መልካም ህይወት የሚቀጥሉበት መንገድ አመቻችተናል። እንግዲህ እሷም መጥታ ነገሮችን በሰላም ቤተሰብ እንግዲህ ደውዬላታለሁ። እስኪ ትመጣለች። አረጋዚ ነው ደርሻለሁ። በቃ በባለፈው አስቀይሜሻለሁ። እንደገና ደግሞ ያው በሴት ልጅ አያምርም ብዬ ነው እኔ ይሄን ነገር ያሰብኩት እና በተፈጠረው ነገር በጣም ይቅርታ ጠይቄሻለሁ። እኔ ይቅርታዬን ተቀበይና ወደ ድሮ ማንነታችን እንድንመለስ እፈልጋለሁ። አሁን ይሄ ምን ድራማ ነው? ድራማ አይደለም፣ ይሄ ህይወት ነው። ባለፈው እንደዛ ማድረጉ ምን አስፈለገ? በቃ በጣም ይቅርታ አጥቻለሁ። ስህተት ሊሰራው ባሉ እንግዲህ በቃ እኛም ደስ ብሎናል። ከዚህ በኋላ ምንም አይፈጠርም። ይሰጥ ያው ነው መረዳ እሱን ይዘውና ሁሉም ነገር የሚባለው ነገር ይቀርሳል። እናማ በጣም ታላንቺ በጣም ወደ ዶሮ ማንነት ተሰለፈ ማለት ነው። ይሄ መያዝ አለበት። የምታውቁት ቤተሰቦች ሁሉም ነገር ችግር ፈተናል እና በጣም ደስተኛ ነኝ። ዛሬ ከምነግራችሁ በላይ ነገር አልቋል እና ደግሞ ይቅርታውን ተቀብለኛለች እና በጣም ደስ ብሎኛል። ይሄ ግዴታ ነው የሚመስለው። እንደዚህ አልጠበቅኩም ነበር። ብቻ ሆነ እና ደግሞ ስጦታ ማጥቼሽ
ሮቦት ቆንጆ ቢኖር የሚደነቁበት ለኔ ሌላ ነሽ አንቺ እኮ